ብዙ ቪዲዮ በለውጥ ዙሪያ ተመልክታችኋል። ለለውጥ ፍላጎትና ተነሳሽነት አለ፣ ነገር ግን በዛው ልክ ምቾት የሚባል ገደብ አለ። ተውት ሌላ ይቅርና ይህን ቪዲዮ ጨርሶ ለማየት ያልተረጋጋ ሰውነት እንዴት ነው እንደ ሕፃን ልጅ የመጀመሪያ እርምጃ ያክል ትጋትና ጥረት የሚጠይቀውን ለውጥ ማከናወን የሚችለው? አብዛኞቻችን አሁን በምንኖረው ህይወት ደስተኛ አይደለን። የተሻለ ነገርና የተሻለ ህይወት እንፈልጋለን። ለዚህ ነው የአብዛኛው ሰው ፍላጎት ለማሳካት በማሰብ ይህን ቪዲዮ ማዘጋጀት የፈለግነው። ለውጥ ጽናትና ትዕግስት የሚጠይቅ እንጂ እንዲሁ ከመሬት ተነስቶ የሚመጣ ነገር አይደለም። ብዙ ሰው ግን ይህን ለማድረግ ፈቃደኛ አይሆንም። እኔ ልክ እንደ ሌሎቹ አትራክሽን፣ ኢማጂኔሽን፣ አፈርሜሽን እና ሌሎች ነገሮች እያነሳው ለደግማችሁ ሳይሆን ለትክክለኛ ለውጥ የሚሆኑ 6 ወሳኝ መርሆች ላስጨብጣችሁ ነው የምፈልገው። ሁሉም ነጥቦች እርስ በርስ የተያያዙ ስለሆኑ ከመጨረሻ መመልከት የተሟላ ሀሳብ እንድታገኙ አሳስባችኋለሁ። አንደኛ፣ ሊሳካ የሚችል ግብ ማውጣት ነው። ወዴት እንደሚሄድ የሚያውቅ ሰው ድንገት ተነስቶ ከቤት ቢወጣ ይንከራተታል እንጂ የትም ሊደርስ አይችልም። ግብ የሌለው ለውጥ ፈላጊ እንዲሁ ነው። ለውጣችሁ በምን ላይ እንደሆነና ምን እንደሚመስል በትክክል ማወቅ አለባችሁ። በአንድ ጊዜ በሁሉም ዘርፍ የለውጥ ሰው መሆን አንችልም። ስለዚህ ልናሳካ የምንፈልገው ለውጥ በትክክል ማወቅ አለብን። ክብደት መቀነስ የምንፈልግ ከሆነ በትክክል ስንት ኪሎ መቀነስ እንደምፈልግ፣ አንባቢ መሆን ከፈለግ ስንት መጽሐፍ ማንበብ እንዳለብን፣ እንዲሁም ገንዘብ ማግኘት ከፈለግን ተመሳሳይ መንገድ መጠቀም አለብን። ነገር ግን ልናስታውስ የሚገባው አንድ ነገር ቢኖር ምናወጣው ግብ ሊሳካ የሚችል መሆን አለበት። በአንድ ወር 100 መጽሐፎችን አነባለሁ ወይም ከባዶ ተነስቼ ብዙ ሺዎችን እሰራለሁ የሚል እቅዶች በሞቅታና በሞኝነት የምናወጣቸው ስለሆኑ የመሳካት ዕድላቸው ወደ 0% ይጠባሉ። እቅድና ግብ ማንገጋት እንዲሁም የተጋነነ ማድረግ ቶሎ እንድንሰላችና ተስፋ እንድንቆርጥ ስለሚያደርገን የተመረጡ ልናሳካ የምንችላቸው ግቦች በመንደፍ ወደ ተግባር መግባቱ ይበልጥ ተመራጭ ይሆናል። ሁለተኛው ልማዶች መገንባት ነው። ጥቃቅን ልማዶች መገንባት ማለት ለዕድሜ ዘመን የማይለይ ልብ ጓደኛ እንደማፍራት ነው። ወደድም ጠላንም ህይወት የሚመራው በልማድ ነው። አሁን የምንኖረው ህይወት በአንድ ወቅት በድንገት በለመድነው ወይንም ከማህበረሰባችን ባገኘ ልማድ አማካኝነት የገነባ ነው ሲሆን የተለየ ህይወት ለመኖር የተለየ የተዋጣለት ልማድ መገንባት ይኖርብናል። በአንድ ጊዜ ብዙ መጽሐፎች ከማንበብ፣ ከታሰርንበት ውስጥ በአንድ ቀን ለመላቀቅ ከመሞከር ወይም በአንድ ሳምንት የሰውነት አቋም ለማስተካከል ከማሰብ ይልቅ በየዕለቱ የሚተገበሩ ጥቃቅን ልማዶችን መገንባት የተሻለ ይሆናል። ለምሳሌ አንባቢ የሆነ ሰው ማንነት ለመገንባት በየቀኑ የተወሰኑ ገጾችን በማንበብ መጀመር፣ ከተያዙበት ሱስ ለመላቀቅ በየዕለቱ የምንጠቀመው መጠን መቀነስ፣ እንዲሁም በቀን ለተወሰኑ ደቂቃዎች አካል እንቅስቃሴ በማድረግ የስፖርተኛ ልማድ ማዳበር እንዲሁም የምንፈልገውን አቋም ማግኘት እንችላለን። ብዙዎቻችን እውነታውን እናውቀዋለን። አንድ ሕፃን ልጅ በተወለደ በመጀመሪያ ቀን መራመድ እንደማይጀምር የእኛም የህይወት ልማዶችና ድግግሞች በአንድ ቀን አልጀመሩ። ከማህበረሰባችን ከአካባቢያችን በተቀበለው ነገር ረጅም ጊዜ የተገነባብን ስለሆነ ለማፍረስም ረጅም ጊዜ ስለሚወስድብን ተስፋ ሳትቆርጡ እንደገና ብታቆሙም እንደገና እየጀመራችሁ ልማዳችሁን ገንቡ። ሶስተኛ፣ አካባቢ መቀየር ነው። ለጦርነት በዘመቱ ወቅት በሲጃራ ሱስ የተያዙ የአሜሪካ ወታደሮች ላይ የተሰራ አንድ ናት እጅግ በጣም አስገራሚ ውጤት አምጥቷል። ይህ ጦርነቱ ካለቀ በኋላ ሁሉም ወታደሮች የማገገሚያ ትምህርት እንዲወስዱ ይደረጋሉ። ከዛም ከፊሎቹ ከነበሩ ቦታ ሲቀየሩ፣ የቀሩት ደግሞ እዛው በነበሩበት ይቆያሉ። ከጥቂት ወራት ቆይታ በኋላ ግን በነበሩበት ቦታ የቀጠሉት ተመልሰው ወደ ሲጃራ ሱስ ሲገቡ፣ አካባቢ የቀየሩት ግን እንዳቆሙ ቀርተው ነበር። ይህ እውነተኛ ታሪክ ነው። እውነተኛ ለውጥ ለመገንባት ልትደራደሩበት የማይገባ ነጥብ ቢኖር የውል ወሳኝነት ነው። እኔ የግድ የምትኖርበትን አካባቢ ቀይር አላልኩም። ቀድሞውኑ ዋና ሀሳብ እንዳትለውጡ የያዛችሁትና ወደ ኋላ የጎተታችሁ ጓደኛ ሆነ ሌሎች ሰዎች መራቅ ላይ ነው። አስተውሉ። በዚህ ቪዲዮ ላይ የተጠቀሱ ሁሉ ሀሳቦች አድርጋችሁ ይህ ከጎደላችሁ በፍጹም ያሰባችሁት የለውጥ ደረጃ ላይ አትደርሱም። ክፉ ባልንጀራ መልካሙን አመል ያጠፋል እንደሚል ቅዱስ ቃሉ ለውጥ ከማይፈልጉና ወደ ኋላ ከሚያስቀሩ ጓደኞቻችሁ፣ ቤተሰቦቻችሁ፣ የሥራ ባልደረባችሁ ካልተለያችሁ የጀመራችሁት የለውጥ ጉዞ ሳይሳካ ይቀራል። ይህ ስል አብዛኞቻችሁ ከጓደኞቻችን እሺ ግን እንዴት አድርገን ነው ከቤተሰብ ከሥራ ባልደረቦች የምንለየው ብላችሁ ይሆናል። ከነዚህ ከሁለቱ በሐሳብ መለየት አለባችሁ። ማለትም ተገቢ ባልሆነ መንገድ አብራችሁ አትሂዱ። ከሥራ መልስ በራሳችሁና በለውጥ ላይ አተኩሩ። ከለውጥ የሚያዘገይ ሲሆን ግን ጥላችሁ ሂዱ። ራሳችሁን በትጉና ለውጥ ፈላጊዎች ክበቡ። አራተኛው፣ ጊዜያችሁን አታባክኑ። የጊዜ አጠቃቀም ለለውጥ ስናነሳ አብሮ መነሳት ካለባቸው ቁልፍ ጉዳዮች ውስጥ ቀዳሚ ነው። ትልቁ ግባችንን በጥቃቅን ልማዶች ከፋፍለናል። ለመተግበርም ስንነሳ እያንዳንዱን ተግባር በጊዜ ከፋፍሎ መያዝ ደግሞ ይኖርብናል። አለበዚያ የቱም ተግባር በየትኛውም ሰዓት ተግባራዊ ማድረግ እንዳለብን ስለማናውቅ ሀሳባችንን ሳናሳካ እንቀራለን። በየትኛውም በየዕለቱ የተግባር ዝርዝሮችና እነዚህ ተግባራት በየትኛ ሰዓት እንደምናደርግ ጽፎ በማዘጋጀት ነገሩን ማቅለል እንችላለን። ሌላው ስለ ጊዜ ስናነሳ ማንሳት ያለብን ወሳኝ ነገር ሳናቅ ቀኑን ስለሚያመሹብን የስልክና የቴሌቪዥን ስክሪን ጉዳይ ነው። ለነዚህና
ለሌሎች አባካኝ ገደብ ካላበጀን እንዲሁም የሶሻል ሚዲያ አጠቃቀማችንን ቃልቃኘን ለለውጥ እስከ ጭራሹ ባናስብ ይሻላል። አምስተኛ የማያቋርጥ ትምህርት። ለውጥ የአንድ ጊዜ ተግባር ስላልሆነ በየዕለቱ በአዳዲስና አእምሯችን ሊያጎለብቱ በሚችሉ ትምህርቶች ራሳችንን ማዳበር ያስፈልጋል። መጽሐፍቶችን ማንበብ እንዲሁም የተለያየ አስተማሪ ኢንተርቪዎችን፣ ፖድካስቶችን የመሳሰሉ ቪዲዮዎችን በመመልከት ከምንም በላይ ደግሞ እናንተን በእውቀት ከሚበልጡ ሰዎች በመማር ያላችሁን እውቀት ማዳበር ይጠበቅባችኋል። ስድስተኛውና የመጨረሻው ጀምሮ መጨረስ። ይህ የለውጥ ጉዞ ስትጀምሩ ብዙ ሰዎች ሊያላግጡባችሁ ይችላሉ። ቤተሰብ ሆነ ጓደኛ፣ የራሳችሁ አእምሮ እንኳን ለለውጥ ያለው አመለካከት አናሳ ስለሆነ ሂደቱን ላያምንበትና ተስፋ ለማስቆረጥ ሊሞክር ይችላል። በተለይ ጓደኞቻችሁ ከነሱ እንድትሻሉ ስለማይፈልጉና ሁልጊዜ ከነሱ ጋር አብራችሁ እንድትሆኑ ሲሉ ብዙ ሊላችሁ ይችላሉ። ይህ ስል ግን ሁሉም አያካትትም እና ግን እናንተ ይህንን ሁሉ ጫና አልፋችሁ ወደ ተግባር ከገባችሁ በኋላ ወደ ኋላ ካፈገፈጋችሁ የኔ ሰዎች መሳለቂያ እንደምትሆኑ አትዘንጉ። ከዚህ ሁሉ በላይ ጀምሮ ለመጨረስ ራሱን የቻለ ልማድ ሊሆንባችሁና ህይወታችሁን ሙሉ ሊያሰቃያችሁ ስለሚችል ሁልጊዜ አንድ ተግባር ከመጀመራችሁ በፊት እንደምትጨርሱት እርግጠኛ ሁኑ። ወዳጆቼ በዛሬው ቪዲዮ የብዙዎች ጥም የሚያረካ ወደ ምትፈልጉት አቅጣጫ የሚያመራ ሀሳብ እንዳገኛችሁ ተስፋ አደርጋለሁ። እንደዚህ አይነት ጠቃሚ ቪዲዮዎች ለማግኘት ቻናላችን ሰብስክራይብ ማድረግ አትርሱ። በዛሬው ቪዲዮ ከደሰታችሁ ላይክ በማድረግ የወደዳችሁትን ሀሳብ ኮሜንት ሴክሽን ላይ አስቀምጡልን። መልካም ቆይታ ይሁንላችሁ።